የጥበብ ሰው ነጻነት ወርቅነህ ከዚህ ዓለም በሞት መለየቱ መላው የጥበብ አፍቃሪያን ያሳዘነ ቢሆንም በተለይ ግን ለልብ ወዳጁና ለ28 ዓመታት የቅርብ ጓደኛው ለሆነው አስናቀ ወይም አስኔ ሐዘኑ እጅግ ከባድና ጥልቅ ሆኖበታል። አስኔና ነጻነት በክፉም በደጉም ሳይለያዩ አብረው የበሉና የጠጡ ለረጅም ዓመታት ያሳለፉ የነፍስ ጓደኛሞች ነበሩ። የእነሱ ወዳጅነት ከጓደኝነትም አልፎ እንደ አንድ ማህፀን ልጆች የጠነከረ ነበር። በትላንትናው ዕለት አስኔ በፌስቡክ ገጹ ያጋራው ልብ የሚነካ መልእክት አሁንም የጓደኛው መለየት ለመቀበል እየተቸገረ መሆኑን በግልጽ ያሳያል። ነፂ እባክህ ደውልልኝ የት ነህ ወንድሜ በማለት ከፎቶ ጋር ያጋራው መረጃ የብዙዎችን ልብ የሰበረና አስኔ ምን ያህል በጥልቅ ሐዘን ውስጥ እንዳለ የሚያሳይ ነው። ይህ የ28 ዓመታት ትስስር እንዲህ በቀላሉ የሚረሳ ባለመሆኑ የአስኔ ህመም ከቃላት በላይ እንደሆነ መረዳት ይቻላል። ካሁን በኋላ አስኔ ጓደኛውን በስጋ ባያገኘውም በትዝታ ግን ሁሌም አብሮት ይዞት ይኖራል። ሁለቱም ጓደኛሞች ሁሌ አብረው የሚሄዱባቸው ቦታዎች፣ የሚጫወቱባቸው አጋጣሚዎችና ያሳለፏቸው ጊዜያት ሁሉ አሁን ላይ እንደ ትልቅ የትዝታ ህመም እየተመላለሰበት ይገኛል። በዚህ አስቸጋሪ ወቅት ከአስኔ ዙሪያ ያላችሁ ወዳጆችና የቅርብ ጓደኞች ሁሉ የተቻላችሁን አድርጋችሁ ልታጽናኑትና ልትደግፉት ይገባል። ትዝታ ህመም ቢሆንም የወዳጅ ፍቅር ግን ለቆሰለ ልብ ትልቅ መድኃኒት ነው።